ቡና የጤና ጠንቅ ወይስ ፈውስ? የደም ግፊት ያለባቸው ሰዎች በእውነት ቡና መጠጣት የለባቸውም? ቡና ለልብ ድካም ፈውስ ወይስ መንስኤ? የወንዶች ጉዳይስ? ስለ ቡና ስናስብ መጀመሪያ ወደ አእምሯችን የሚመጣው ምንድን ነው? ከእንቅልፍ መባነን ወይስ የወዳጅነት ጨዋታ? ብዙዎቻችን የማናውቀው ያቺ በየቀኑ የምንጠጣት ቡና በተለይ ለወንዶች ጤና ከደም ግፊት ጀምሮ እስከ ወሲብ ብቃትና ጥንካሬ ድረስ ያላትን ምስጢራዊ ጥቅምና ሳይንሳዊ እውነታ በዚህ አጭር ቪዲዮ በዝርዝር ባጭር እንመለከታለን። ይህንን ቻናል ሰብስክራይብ ማድረግ እንዳይረሱ። ቡና በደም ግፊት ላይ ያለውን ተጽዕኖ ለመረዳት መጀመሪያ የደም ግፊትን ማወቅ ያስፈልጋል። ልባችን ልክ እንደ ውሃ ፓምፕ እንወሰደው። የደም ስሮቻችን ደግሞ እንደሚያስተላልፍ የጎማ ቱቦ አድርገው ያስቡት። የደም ግፊት ማለት ደሙ በእነዚህ ቱቦዎች ላይ የሚያሳድረው የመግፋት ኃይል ነው። ይህ ኃይል ሲበዛ ቧንቧዎቹ ማለትም የደም ስሮቹ ያደክማል፣ ልብንም ያደክማል። ይህ ግፊት ለረጅም ጊዜ በጣም ከፍተኛ ከሆነ ስሮቹን በማድከም ልባችንን እና የደም ዝውውር ስርዓታችንን ለከፍተኛ ጫና ይዳረጋል። ቡና በደም ስሮቻችን ላይ የሚያሳድረውን ተጽዕኖ በሁለት ከፍለን መመልከት አስፈላጊ ነው። የመጀመሪያው የጊዜያዊ የደም ስር የመጠው ሁኔታ ሲሆን፣ ሁለተኛው የረጅም ጊዜ የደም ስሮቻችን ካፊን ጋር መላመድ ያለውን ተጽዕኖ እንመለከታለን። የመጀመሪያው አንድ ሲኒ ቡና በምንጠጣበት ጊዜ በውስጡ ያለው ካፊን የደም ስሮቻችን ለተወሰነ ጊዜ በጥቂቱ እንዲጠቡ ያደርጋል። ይህ ሁኔታ ጊዜያዊ የደም ግፊትን መጨመር ሊያስከትል ይችላል። ነገር ግን ይህ ግፊት ከሰዓታት በኋላ በራሱ ወደ ነበረበት ይመለሳል። ሁለተኛው የረጅም ጊዜ መላመድ ነው። ቡናን በየቀኑ አዘውትሮ የሚጠጡ ከሆነ ሰውነቶ ከካፊኑ ጋር ሙሉ በሙሉ ይላመዳል። በዚህ ምክንያት የደም ስሮች መጥበብና ጊዜያዊ የደም ግፊት መጨመር ይጠፋል። ቡናን አዘውትሮ ለሚጠጡ ሰዎች በደም ግፊት ላይ የሚያመጣው ዘላቂ ጉዳት የለም ማለት ነው። ከወንዶች ጤና ጋር በተያያዘ አስደናቂው የጥናት ውጤት ምንድነው የሚለውን ደግሞ አሁን እንመልከት። በቴክሳስ ዩኒቨርሲቲ በተደረገው ሳይንሳዊ ጥናት እንደሚያሳየው በቀን ከ2 እስከ 3 ሲኒ ቡና የሚጠጡ ወንዶች የወሲብ ድካም ወይም ኤሬክታይል ዲስፋንክሽን የመጋለጥ ዕድላቸው በከፍተኛ ሁኔታ ይቀንሳል። ይህም በተለይ የደም ግፊት ባለባቸው ወንዶች ላይ ጭምር በግልጽ የሚታይ ሲሆን ካፊን የደም ስሮቻችንን ጡንቻዎች በማዝናናት የደም ዝውውርን የማሳለጥ ከፍተኛ ሚና እንዳለው ተረጋግጧል ማለት ነው። ካፊን የደም ዝውውራችንን